ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ የቴክኖሎጂ ዓለም ሙሉ በሙሉ ህይወታችን እየቀየረ ይገኛል። አሁኑ ሰዓት ስራ የለም ብሎ መቀመጥ ቀርቷል። በአሁኑ ሰዓት በኢትዮጵያ ውስጥ ሆናችሁ በስልካችሁም በላፕቶፓችሁ ብቻ በመጠቀም ቋሚ ገቢ የምታገኙበት መንገድ ሰፍቷል። ዛሬ በዚህ ቪዲዮ በኢትዮጵያ ውስጥ መጀመር የሚችላችሁን ምርጥ 7 የኦንላይን ስራዎችን በደረጃ አስቀምጫለሁ። በተለይ ቁጥር 2 እና ቁጥር 1 ያሉ ገናዘባችሁ የፋይናንስ ህይወታችሁ ሙሉ በሙሉ ነው የሚቀይሩት። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በሰባተኛ ደረጃ ማይክሮ ታክሶች። በሰባተኛ ደረጃ ላይ ያስቀመጥኩት ማይክሮ ታክሶች ወይም ትናንሽ የኦንላይን ስራዎች ነው። ለቶሎካ ኤአይ ባሉ ፕላትፎርሞች ላይ በመግባት ምስሎችን መለያት፣ አጫጭር የድምጽ የተቀረጹ ምስሎችን መገምገም ወይም የኤአይ ሲስተሞችን መሰልጠን። ይህ ስራ ትልቅ እውቀት አይጠይቅም። በትርፍ ሰዓታችሁ በስልካችሁ የምትሰሩት ነው። በስድስተኛ ደረጃ ዳታ ኢንትሪ እና ታይፒንግ። ብዙ የሀገር ውስጥና የውጭ ድርጅቶችን ሰነዶችን፣ የደንበኞችን መረጃዎችን ወይም ሂሳቦችን በኤክሴል ወይም በኮምፒውተር ፋይል የሚቀይርላችሁ ሰው ይፈልጋሉ። ታማኝነትና ፈጣን ችሎታ ካላችሁ ይህ ስራ ጥሩ መነሻ ነው። በአምስተኛ ደረጃ ትርጉምና ትራንስክሪፕሽን። ቋንቋ የሚችሉ ከሆነ ይህ እድል እንዳያመልጣችሁ። እንግሊዝኛ ወደ አማርኛ ወይም ሌላ የሀገር ውስጥ ቋንቋ መተርጎም ወይም ደግሞ የተናገሩትን ድምጽ ወደ ጽሁፍ መቀየር። ይህ ስራ በፍሪላንሰር፣ ፋይበር እና በሀገር ውስጥ የቴሌግራም ቦቶች እንደ አፍሪወርክ ላይ በጣም ተፈላጊ ነው። በአራተኛ ደረጃ ቨርቹዋል አሰስሜንት። ይህ ደግሞ ከቤት ሳትወጡ ለተለያዩ ድርጅቶች ኢሜል በመመለስ ቀጠሮ በማስያዝ እና ሶሻል ሚዲያን በመስራት የሚሰሩት ስራ ነው። ስልካችሁ ብቻ በቂ ነው። በሶስተኛ ደረጃ ቪዲዮ ኤዲቲንግ። በአሁኑ ሰዓት ለዩቲዩበሮች፣ ለቲክቶከሮች ወይም ለድርጅቶች ቪዲዮዎችን በመቀናበር ብቻ በአፍሪወርክ ወይም በአፕወርክ ላይ ጥሩ ክፍያ ማግኘት ትችላላችሁ። በሁለተኛ ደረጃ ዲጂታል ማርኬቲንግ እና ሶሻል ሚዲያ ማኔጅመንት። በኢትዮጵያ ውስጥ በየቀኑ አዳዲስ ሱቆች፣ ካፌዎች እና የንግድ ድርጅቶች ይከፈታሉ። የነሱ የቲክቶክ፣ የቴሌግራም ወይም የፌስቡክ ገጽ በማስተዳደር ፎቶዎችን በመልቀቅና ማስታወቂያዎችን በመስራት ብቻ ከበርካታ ድርጅቶች ቋሚ ወራዊ ክፍያ ማግኘት ትችላላችሁ። በኢትዮጵያ ውስጥ ብዙ ገንዘብ የምናገኝበት የመጀመሪያ ደረጃ የያዘው ግራፊክ ዲዛይን እና ኮዲንግ። ኦንላይን ስራዎች ዝርዝራችን በቁጥር አንደኝነት እየመራው ከፍተኛ ክህሎትን የሚጠይቅ የፍሪላንሲንግ ስራ ወይም ሃይ ስኪል ፍሪላንሲንግ ነው። ይህም እንደ ግራፊክ ዲዛይን፣ በዌብ ዲቨሎፕመንት። እነዚህን ስኪሎችን በዩቲዩብ ላይ በነጻ ተምራችሁ በአፕወርክ ወይም በሀገር ውስጥ ገበያ ላይ በመስራት በሺዎች የሚቆጠሩ ዶላር ወይም ከፍተኛ የሀገር ውስጥ ብር ማግኘት ትችላላችሁ። የእናንተ ብቃት ብቻ ነው ገደቡ።